ሰላም ስትል የምን ሰላም ነው? ግን እንደዛ አይነት ፍላጎት አለ። አረ ማሽን ቢሆን ፈጭቶናል። እግዚአብሔር ንትፈሳ ጌርሳም ባለፈው ጣዋት ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያን ቅዳሴ ለማስቀደስ ሲሄድ አንድ መሪጌታ አቃሉ ሶሻል ሚዲያ ላይ ብሎ ደስ በሚል ፍቅር አስተናግዶኝ ነበር። እናም ድጋሚ እንደማገኘው ቃል ገብቼለት ነበር። ዛሬ አግኝቻለሁ። እስቲ አብረን እንተዋወቃለን። ሰላም ወንድሜ። ሰላም እንዴት ነው? አለን እግዚአብሔር ይመስገን። ስምህን ማን? መርጌታ ዳዊት ሳሙኤል ይባላል። ትንሽ ድምጽህን። መርጌታ ዳዊት ሳሙኤል ይባላል። መርጌታ ዳዊት ሳሙኤል የት ነው የምታገለግለው? እዚህ አለማጣ ኢየሱስ ካቴድራል ቤተክርስቲያን ነው። ግን የትሩፋት አገልጋይ ነው። ያው ደሞዝ የለውም። ደሞዝተኛ አይደለሁም። የትሩፋት አገልጋይ። አይከብድም ያለ ደሞዝ እንደው ዘንድ ያው እንግዲህ አገሪቷ ድረስ ለጊዜው በቂ የሆነ ትንሣኤ የሌላቸው ባጀት ከምናምን አንፃር ያው በውጭ ነው የማገለግል ያለው። ለራስህ ሌላ እንትን አለ ምሰራው ተጓዳኝ ስራ አለ ምናምን? የለም ማለት አሁንም ሃይማኖታዊ የሆነ ትምህርት ልክ እንዲሁ ለሙያ የሚሆነኝ ነገር በዛ እየጨመርኩ ነው ያለሁት እንጂ ስራ ምናምን በጎን የሚሰራው የሆነ ብር የማገኝበት ነገር የለም። እንዲሁ አሁንም ትምህርት ላይ ነኝ ያለሁት ሃይማኖታዊ። አዎ በዛ በሙያዬ ማለት ነው ለመጨመር። እስቲ አንድ ጮጮ ይለ ድምጽህን አንድ ምስባክ ኦር ደስ ያለ ነገር እስቲ። ያው ትንሣኤ አይደለ? የትንሣኤ ምስባክ እስቲ ይሁን በለ። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንታሰይ ባቲ ኦ እግዚኦ አድህንሶ ግሩም ነው። ደስ ይላል። መሪጌታ ዳዊት በጣም ደስ የሚል ጸጋ ነው። አንደኛ እግዚአብሔር አገልጋዩን አይተውም። በዚህ አምናለሁ። መድኃኔዓለም አገራችንን ሰላም ያደርግልን፣ እናንተንም ጤና ይስጥልን። ከስራውት የሚያስተምሩት ህፃናቶች አሉ? የለም ግን እንደዛ አይነት ፍላጎት አለኝ። አረ አንተን በዚህ አጋጣሚ ላናግርህ የምፈልገው ነገር እሱ ነው። እንደዚህ አይነት ነገር ቢያንስ አንተ ሶሻል ሚዲያው ላይ ምናምን ስለምትታወቅ እንደዚህ አይነት ነገሮች ላይ ብታስተባብርልኝ ደስ ይለኛል። ያው ባላስቸግርህ። ችግር የለውም። እስቲ የኔ ቤተሰቦች በተደጋጋሚ ስትጠይቁኝ የነበራችሁም አላችሁ። በዋትስአፕ ነው የሚሆነው ይሄ ነገር። ዋትስአፕ ላይ ተማሪዎች ይሰበሰቡና አንተም የካርድህን ምንህን እየቻሉክ ያው እንደ ስራ ይዘኸው በደንብ አድርገህ ተማሪዎችን ግብረ ድቁና አይደል እነሱን ዜማ ምናምንም ያው በፈለጉት አይነት መማር ይችላሉ። ዜማ ጾመ ዱጋ ምናምን እንማራለን ካሉ ሁሉም አይነት ትምህርት ይሰጣል። ኮሚቴ ሆነ ታዲያ አደረሃል። ችግር የለም። እስቲ ሳንተን ማግኘት የሚፈልጉ ልጆቻቸው እንዲማሩ የሚፈልጉ ሰዎች በምን ስልክ ቁጥር ማግኘት ይችላሉ? ስልክ ቁጥር ልንገራቸው። ስልክ ቁጥርን እስቲ 0933 0933 15 15 02 02 03 03 እስቲ ድጋመው 0933 33 15 15 02 02 03 03 እንግዲህ መሪጌታ ዳዊትን በዚህ ያገኛሉ። ልጆቻችሁን ያስተምሩላችኋል። የቤተ ክርስቲያን አገልጋዮች ደግሞ ወጣት ሆነው እንደዚህ ምርግትና ደረጃ ላይ ከደረሱ ማበረታታት መቻል አለብን። ከሀገሪቷም ሁኔታ ደግሞ አስቡና
እናግዛቸው አይሻልም? በተሰጣቸው ጸጋ እንዲያገለግሉ አክብረኸኝ ልጅነቴንም ሳትነቅ ይህንን ያደርጋል ብለህ ወደ እኔ ስለመጣ እግዚአብሔር ይስጥልን። በጣም ነው የማመሰግነው። እርግጠኛ ነኝ የኔም ሰዎች ስላሉ ኮንታክት ያደርገዋል። ስልክ ቁጥርህንም በደንብ እንጽፋለን። ስትናገር ግን ስልክ ቁጥርህን ፈጠንክ። እስቲ ድገመው 33 0933 15 02 03። እሺ ቤተሰቦቼ በጣም ነው የማመሰግነው። ከመሪጌታ ዳዊት ሰለሞን ጋር ሳሙኤል ጋር የነበረን ቆይታ ይሄ ነው። አመሰግናለን።